ጤና ይስጥልኝ ወደ ቻናሌ ቤተሰቦች ሀገሬ ልጆች እንደምናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በጣም በሚያምር ፍቅርና ደስታ ተሞልቼ ነው ወደ እናንተ የመጣሁት። እንደምታዩት ቻናሌ ገና አዲስ ነው እስካሁን። ለዚህም ነው እናንተ ድጋፍና ማበረታታት ለኔ በጣም ትልቅ ጉልበት የሚሆነኝ። አዲስ ጀማሪታችሁን ሰብስክራይብ በማድረግ እንደምታበረታቱኝ ሙሉ እምነት አለኝ። ዛሬ ለእናንተ ይዤ የመጣሁት ታዋቂዋ ቲክቶከር ቅድስት የለበሰችውን ማራኪ ባህል ልብስ ይዤላችሁ ቀርቤያለሁ። የልብሱ ሙሉ ዝርዝርና ዋጋ በቪዲዮ መጨረሻ ላይ በደንብ አሳያችኋለሁ። እስከዚያው ግን ያዘጋጀሁት ሌሎች ያዘጋጀኋቸው የሀበሻ ልብሶች ስላሉ እነሱን አብረን አብራችሁ ይቆዩ። ለመሆኑ እኛስ በሀበሻ ቀሚስ ስናምርና ውበታችን ሲጎላ የሚያክል ነገር አለ? የትኛውም ዘመናዊ ልብስ ሲመጣ የሀገራችን ባህላዊ ልብስ ሲለበስ ያለው ሞገስና ክብር ፍጹም የተለየ ነው። ሴት ልጅ በባህል ልብስ ስትወጣ እኮ ንግስት ነው የምትመስለው። እነዚህ አሁን በቪዲዮ ላይ የምታዩዋቸው ቀሚሶች በጣም ጥራት ባለው ጨርቅና በጥንቃቄ የተዘጋጁ ናቸው። ጥልፋቸውና ዲዛይናቸው ማንኛውንም ሰው የሚማርክ ነው። ለሰርግ፣ ለልደት፣ ለክርስትናም ሆነ ለተለያዩ ፕሮግራሞች የምትፈልጉትን ከለር፣ ሳይዝ፣ መጠን እና የጥልፍ አይነት መርጣችሁ ማዘዝ ትችላላችሁ። ሌላው ብዙዎቻችሁ በየጊዜው ስራሽ እንዴት ነው የምትሰሪው እያላችሁ ጠይቁኛላችሁ። እያንዳንዱን ፈትልና ጥልፍ በፍቅርና በትዕግስት ነው የምንሰራው። ምክንያቱም የእናንተ መደሰት ለኛ ትልቅ እርካታችን ነው። እኛ የምንፈልገው እናንተ በለበሳችሁ ቁጥር በራሳችሁ እንድትተማመኑና ውበታችሁ እንዲጎላ ነው። አዲስ ጀማሪ እንደመሆኔ መጠን የእናንተ አስተያየት ለኔ በጣም ጠቃሚ ነው። የትኛውን ዲዛይን ይበልጥ ወደዳችሁት? ከለሩስ የትኛው ቢሆን ደስ ይላል? በስር በኮሜንት መስጫው ላይ ሀሳባችሁን አካፍሉኝ። እያንዳንዱን በደስታ አነባለሁ፣ መልሳለሁ። አሁንም ሰብስክራይብ ያላደረጋችሁ ካላችሁ ይህችን አዲስ እህታችሁን አበረታቷት።